ምንድነው? ልጅ የታል? እኔ ምን አውቃለሁ? ሰሚያለሽ? ብትናገር ይሻላል። ካልሆነ ምን ልታደርጉኝ ነው? እሱን መገመት አትችይም። አንጠልጥዬ ነው የምወስድሽ። ምን አጠፋሱ? ምን የጠፋው ነገር አለ እንዴ? ደግሞ ያላበሰው እሱን እንትን ከምትሉት እኔ ዋለሁላችሁ አይደል? ፊት ለፊት እኔን ውሰዱኝ። ትሰሚያለሽ? እንደዚህ በክብር እያዋራሁሽ ያለው የጓደኛ ፍቅረኛ ስለሆነሽ ነው። ባይሆን ግን አሳይሽ ነበር። እኔ ነኝ እሱ ፍቅረኛ? እንደውም ንገሩት እሺ። በጣም ነው የምጠላው፣ ያስጠላኛል፣ አልወደውም። እሺ ሃኒ እንደውም ያውና ልጁ ራሱ ምክንያት ነው አይደል እንደዚህ የሚሰቃየው? ቆይ ምን ነው የሚሻለኝ? አብርሽ እንዴት ነህ? ጠፍተሃል ደግሞ አሁንስ? አራለው አልጠፋኝም ባክሽ። የት እየተደበቅ ነው? ለኔ አልታየኝ እያልክ ነው? ደስ ይላል። ምን ነው ጊዜን በምንድን ነው የምታሳልፈው? በጥናት ሰዎች ጋር በመገናኘት ወይስ በየትኛው ነው የምታሳልፈው ጊዜ? እኔ ብዙም ከሰው ጋር እንደዚህ አንዳንዴ ራሴን አዳምጣለሁ። ደስ ይላል። ምንድን ነው አብርሽ? መጣች ደግሞ ታንሰጣ ማነች እሷ? እቺ ቃል ነች ሌላ ሰይጣና ማለት እንዴ? ቆይ ምን አደረገች? አንተ ግን እንዴናችሁ? እንዴት አብርሽ እንዴት ምን አባ አንቺ ያለሽ ምን አለ? ምን ሰላም አለ? አልገባኝም። እኔ እንጃ ብቻ እኔ አንቺን ሳይሽ በቃ በጣም ይደብረኛል፣ ያስጠላኛል። አንተ ምን ችግር ከነገር ምንድነው? እኔ እንጃ ብቻ በጣም ይደብረኝ። እንዴ ያምሃል እንዴ? የሚያምሽማ አንቺ ራስሽ ነሽ። ምን ለማለት ፈልገህ? በቃ ያስጠላኛል። አንቺ ማየት አልፈልግም። ካላየ መሄድ ነው ታዲያ። ኧረ አንቺ መጣሽ አንቺ ልትያለሽ እንዴ? የመጣሽ እኮ አንቺ ራስሽ ነሽ። ስለዚህ መንገድ ይኸው ጓደኛዬ መሰለሽ፣ ጓደኛዬ ገና ይመጭ የኔ ማን ነው? ድምጻዊ እኮ ነው። በዛ ላይ ድምጻዊ አልገባኝም። ምን ሆነሽ? ምንድን ነው ደግሞ እናንተ ጭቅጭቅ? በቃ ራሴ መሆን አልችልም ማለት ነው? የሰማሻት ነው? ድምጻዊ እኮ ነው የምትለው። ምን ማለት ነው? ፎንቃነ ሙድን ማምን ገባላት እንዴ? የሆነ ዘፋኝ ምናምን ድምጻዊ ነገር አለ ይላሉና እዛ ሄድሽ ምናምን ከጎኑ ቁጭ ብላ ምናምን ነገር በቃ ሰምተደምጡ ምናምን ነገር እና ሲመስለኝ የሆነ ነገር ሳትጀምር አልቀረች። አራዋት አውርታሽ ነበር? አይ ብዙም ይሄን ያላወራችም፣ ግን ካየሁት አንፃር ሳይ የሆነ ድምጻዊ ዘፋኝ ምናምን የምትለው ነገር አለ። ወይቼ ለትጅማሩ ያላወኩም ብቻ እኔ እንጃ። እያወራን ጥለን ይሄን ያልበ እያወራን ጭቅጭቅ እያወራን ያላወኩም ግን ቃል መቼ ነው ጓደኛሽ ምታስቀር? አረ ግድል ግባሽ ይሄ መቼ ተቀራይ አይደል? አውርዱ በራስ በግሪት አውርዱ በእናት አውርዱ ከርሱና ከርሱ አይ ታንጃችሁ ነው ያረካት ነው ረስታት ነው አንተ ዋ ያዝማል ሲደራግ እዚህ ጎርፍ ውስጥ ነበር መንከራት ግባ አስገባው ገባ
አቤል ልጁ መጥቷል። አለድም ብሎ ሲያንገራግረን በቃ ደበደብ ነው ማድረግ ያለብንን ያደረግ። ናሰርኩ ቆይ ምን አድርጌ ነው እንደዚህ የምታሽለኝ? ያዘው ደህና ወምስ ካና ግን የሚቀርበው አይደለም። እንደዚህ አስሮ ማንገላታት ይቅርና እስከ መጨረሻው ሊሸኙ ይችላል። ካናን እንደዚህ በማድረግ ታገኛት ይመስላል። እሱን አንተ አትነግረኝ፣ ማሳይ ይሆናል። እንዴት አድርጌ እሷን ከኔ ጎን እንደማስቀምጣት ማሳይ ይሆናል። አሁን እናንተ ደግሞ ከሆነ ቦታ ደርሼ እስከምጣ ልጁ የትም እንደሄድ እዚህ ቁጭ ብላችሁ። አቤል አታስብ፣ ይሄኛ ስራ ነው። ማንም ቢሆን እዚህ እንዲቀሳቀስ አትፈቅድ። ይኸውልህ መጀመሪያ እያንዳንዱን እንቅስቃሴ አስበህ ማድረግ ነበረብህ። እሺ አልኩት። ደግሞ እኮ ሊማታ እኮ ደግሞ ፈርገጥ ይላል። አየሁ የሚገርመኝ እኔ እኮ እሱ ነው እንደ ትንሽ ነው አያፍርም እንዴ? ኑሪኛ ለዚህ አቅሙ እኮ ነው ፊት የሚል በቃ ዮሴፍ፣ አቤት። አሁን አንድ ነገር አድርጋለህ። ምን እኔና ግዝሽ ትንሽ ሻይ ጠጥተን ልንመጣ ስለሆነ በሚገባ እሱን ተጠብቀዋለህ። እሺ ችግር የለውም እጠብቀዋለሁ። አደራ። እሺ ለመመለስ ሞክሩ። እኔም ትንሽ ደበር ስላለኝ ሻይ ጠጥቼ እንድመለስ ቶሎ ተመለሱ። ችግር የለውም ቶሎ እንመጣለን፣ አንቆይም። አደራ። እሺ አታስብ። ይሄንን ታስባ አስሬ ነው። እሺ ሄሎ ቤቲ፣ ወይ የት ነሽ? ከላይ በዓል እያወጣሁ። ምን ነው ድምፅሽ ልክ አይደለም። የተፈጠረ ነገር አለ እንዴ? አዎ ቤትዬ፣ ትንሽ ችግር ተፈጥሯል እና ላገኝሽ ፈልጌ። እሺ የት ነሽ? እዚህ ፋውንቴን አካባቢ ነኝ። ነይ እዛ። እሺ በቃ መጣሁ። ቆይ እኔ ምን አደረኳቸው? እኮ የጎድቃ ሳቢነት ልርዳት ነው ወረደው። ሌላ ምን አለ? አንተም ብሎ እርዳታ። ይኸውልህ እንደዚህ አድርገህ አይደለም የምትረዳሽ፣ አጠናግረን ነው የምንለቅ። አኒ ዲስናሽ ዲናሽ ጋንሻ ሰላም አለሽ አለሽ? ሃኒ ምን ተፈጥሮ ነው? ምን ያልተፈጠረ ነገር አለ እባክሽ? እንደፈራ ነው ዳዊትን አስደበደበው። አዎ እባክሽ፣ ከዚህ በላይ በእኔ ምክንያት ሰዎች ሲጎዱ ማየት አልፈልግም። እና ምን ልታረጊ አሰብሽ? ዩኒቨርሲቲ ልቀይር አስቤያለሁ። አዎ አንቺ አበድሽ እንዴ? ምን ላድርግ? እውነት ይደብራል ሃኒ። ለዚህች ነው በቃ እቺ እንዲሮሽ የምትሄጂው? እኔ እኮ ከአንቺ ጋር ብጨርስ ደስ ይለኝ ነበር፣ ግን ደግሞ በእኔ ምክንያት ሰዎች እየተሰቃዩ አስበሻል? ከዚህ ሁሉ እኔ ግቢ ቀይሬ ብኖር ይሻለኛል። እውነት አይሆንም። ይሄ እኮ ባንድ የሚስተካከል ነገር ነው። በቃ ነሳት ነው የሚፈጀው፣ እናስተካክለዋለን። ወይ ቤትዬ፣ እያወቅሽ ደግሞ አንቺ እንደ አዲስ ሰው ምናምን ላስረዳሽ። እሱን አውቃለሁ፣ ግን በቃ አብረን እናስተካክለዋለን። በእናትሽ አትሂጂ። ውይ አሁን ይልቅስ ማመልከቻ ማስገባት ስላለብኝ በቃ እና ወሰድሽ? እደውልልሻለሁ በኋላ። ሙኔ እኮ የሚገርመኝ ይሄ በቃ መንጠባረርህ ነው። ያን እርዳታ ባቤሎ የመጣውን ማለት ነው እንፋታ ራሱ አይመስለኝም። እስከ መጨረሻው ነው የምሸኝሽ። እሺ በቃ እኔ እናንተ አንድ ነገር እንስማማ። ምን አባ ነው የምንስማማ? አሁን ቤተሰቦቼ ጋር ስልክ አስደውለኝና ብር የፈለግከውን ያህል ብር ላስገባልህ በአካውንት። አንተ ልቀቀኝ። ማን እንደሆነ ታውቀኛለህ? እኔ እኮ ዮሴፍ ነኝ። ገንዘብ እኮ ነው። ገንዘብ እንዴት አትፈልግም?
አርፈህ ተቀመጥ እሺ። ገንዘብ ጭራሽ ገንዘብ ይላል ወይ? አቤሉ ቢሰማ ከኔ ባሰ ነበር አጠናግሮ የሚለቅህ እሺ። ያ ልጅ አለም የሚባል ደግሞ በቃ የራሳችሁን የጠጡና ተሎ ቢመለሱ ምን አለ። ትንሽ ሊደብረኝ ነው መሰለኝ እዚህ እኔ ጠጥቼ መጣ ነበር እኮ። ስልኩም አይሰራም ምንድነውማ? ምን ይሻላል? እነሱም ቀሩ እንቅልፍ መጣብኝ። ውዷ ሀኒ ይህንን ዜና ከሰማሁ ጊዜ ጀምሮ ልቤ በሐዘን ተሰብሯል። ይህም ሁሉ ጊዜያት በዩኒቨርሲቲው አብረን የፈጠርናቸውን ትዝታዎች፣ ቀልዶቻችንን፣ የማታ ማታ ጥናቶቻችንን እና ያደረግናቸውን ነገሮች ሁሉ ሳስብ የእኔንም በመግታት አልቻልኩም። አንቺ ከጎኔ ስለነበር የዩኒቨርሲቲ ህይወት ለኔ በጣም ልዩ ነበር። በየዕለቱ አብሮ መማር፣ አብሮ ፎቶ መነሳት፣ አብሮ መሳቅ፣ አንዱ ሌላው ማበረታታት፣ እነዚህ ሁሉ ጊዜያት ከቶ አይረሱም። አንቺ ለኔ ከጓደኛዬ በላይ ነሽ፣ የኔ እስትንፋስ ነሽ፣ የህይወቴ ትልቁ አካል ነሽ እና እህቴ ነሽ። አሁን ይህንን ለውጥ ማድረግ አለብሽ ሲባል ለኔ ዩኒቨርሲቲ ግቢ በጣም ከባድ ሆኖብኛል። ምን ያህል ጠንካራ ትስስር ከፈጠርን በኋላ መለያየቱን ማሰብ እንኳን ያመኛል። እባክሽ እኔ እባክሽ ደግመሽ አስቢ። የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑ ጓደኛዬ እኛ ግን አለ ሳይለየን። ሀኒዬ የልቤን ስሚ እባክሽ አትሂጂ። በጣም እወድሻለሁ ሀኒ። መወለድ ቋንቋ ነው ቅዱስ ነው ይበልጣል ጓደኛዬ ጓደኛዬ የልቤ ሰው። ቆይ በጣም ምን አጋጠማችሁ ደግሞ? እኔን ራስህን ጠብቅ እያሉኝ ነበረ። ምን አጋጥሟችሁ ይሆን? ምን ይሻላል በእናትህ? ከሄዱ እኮ በጣም ቆዩ። ይሄን የሚሻልህ ስለዚህ በቃ ትንሽ እኔ ራሱ እየደከመኝ ነው። አረፍ ብል ይሻላል በቃ። እንቅልፌም ተጫነ። እንዲሁ ዛሬ ልክ አይደለሁም መሰለኝ።